በቴሄራን በክፍለ ዘመኑ ታላቅ የተባለው የቀብር ስነ ስርዓት በታላቅ ስነ ስርዓት በቴሄራን እየተካሄደ ነው። በሚሊዮን የሚቆጠሩ ኢራናውያን በሀገሪቱ ታላላቅ መሪዎች አያቶላህ ካሚሊ የቀብር ሽኝት ላይ በአደባባይ ወጥተው የቀብር ስነ ስርዓቱን እየታደሙ ነው። የሀገሪቱ ፕሬዝዳንት፣ የጦር አዛዥ፣ የሃይማኖት አባቶች ሙሉ እዚያው አሉ። ነገር ግን መላው ዓለምን ያስገረመው እና ትልቅ ጥያቄ የፈጠረው አንዱ ትልቅ ክስተት ምንድን ነው? የካሚኒ ተተኪ የሆኑት አዲሱ የኢራን የበላይ ጠባቂ ሙጅታባ ካሚኒ የአባቱ ቀብር ላይ አልተገኘም። አዲሱ የኢራን መሪ የት ገባ? ለምንስ ተደበቁ? በኢራን ስልጣን በስተጀርባ ምን እየተካሄደ ነው የሚለውን በዛሬው ዕለት እናስቃኛቸዋለን። አብራችሁን ቆዩ። የቀድሞ የኢራን የበላይ መሪ አያቶላህ ካሚሊ ከ35 ዓመት በላይ በሀገሪቱን ከመሩ በኋላ ባለፈው የካቲት ወር በአሜሪካና በእስራኤል ድንገተኛ የአየር ጥቃት መገደላቸው ይታወቃል። ይህንን ከ8 ወራት በኋላ በቴሄራን በተካሄደው የጸሎት ስነ ስርዓት ላይ የሀገሪቱ ከፍተኛ ፖለቲካ እና የጦር መሪዎች በሙሉ ተገኝተዋል። የሟቹ መሪ ልጆች መስዑድ፣ ሙስጠፋ እና ወይሳም በአባታቸው አስከሬን አጠገብ ቆመው ሲያለቅሱ በሀገሪቱ ብሔራዊ ቴሌቪዥን ታይተዋል። ሆኖም ግን የአባታቸውን ስልጣን የተረከቡት እና ኢራን እጣ ፋንታ በእጃቸው የወደቀው የታላቅ ልጃቸው ሙጅታባ ካሚኒ ከህዝቡ አይን ርቀዋል። ኢራን ባህል መሰረት አንድ መሪ ሲሞት ተተኪው አዲሱ መሪ በቀብር ጸሎት ላይ ጸሎቱን መምራት ነበረበት። ይህ አሰራር አዲስ መሪ ህጋዊነቱን ለህዝቡ የሚያሳይበት ትልቅ አጋጣሚ ነው። ታዲያ ሙጅታባ ለምን ቀብሩን አልመሩም? ለምንስ ቀሩ? በዚህ ቪዲዮ ትንታኔዎች እንመለከታለን። የደህንነት ስጋትና የኢራን ዛቻ። ኢራን ይፋዊ ምንጮች እንደሚያመለክቱት አዲሱ መሪ በቀብሩ ላይ ያልተገኙበት በከፍተኛ የጸሎት ስነ ስርዓቱ ላይ ያልተገኙት የጸጥታ ስጋት ምክንያት ነው። ሰሞኑን እስራኤል በመከላከያ ሚኒስቴር እስራኤል ካትዝ አዲሱ የኢራንን መሪ የሞት ፍርድ የፈረደችባትና የሚፈለግ ሰው ነው በማለታቸው እስራኤል በቀብሩ ስነ ስርዓት ላይ ድንገተኛ የድሮን ወይም የሚሳኤል ጥቃት መሰንዘር አዲሱን መሪ ልትገላቸው ትችላለች በሚል ስጋት የኢራን የደህንነት መስሪያ ቤት መሪው በሚስጥር ቦታ እንዲደበቁ አድርጓል። የጤና ሁኔታቸውና የአካል ጉዳት ወሬዎች። ሌላውና ይበልጥ መነጋገሪያ የሆነው መሪ ደግሞ በዓለም አቀፍ የዜና ወኪሎች የተሰማው ነው። ሮይተርስ እንደዘገበው ሙጅታባ ካሚኒ አባታቸው በተገደሉበት በየካቲት 28ቱ ጥቃት ወቅት አብረዋቸው የነበሩ ሲሆን በወቅቱ በከፍተኛ ጉዳት አስከትለው ነበረ። በጥቃቱ ፊታቸው ላይ ከባድ ጠባሳ እንደደረሰባቸው እና እግራቸው ላይም ከባድ ጉዳት እንደነበረባቸው ይነገራሉ። ስልጣን ከያዙም ከመጋቢት ወር ጀምሮ እስካሁን ድረስ በአካልም ሆነ በቪዲዮ ወይም በድምጽ መልእክት ለህዝቡ አለመታየታቸው ይህንን የጤና እክል ወሬ እርግጠኛ ያደርገዋል። ይህ ሁሉ ሚስጥር ባለበት ሁኔታ ግን ኢራን ከጀርባዋ ከባድ የፖለቲካ ስራዎችን እየሰሩ መሆኑን የሚጠቁም መረጃ አሉ። ሙጅታባ ካሚኒ በአካል ባይታዩም በቅርቡ በኢራንና በአሜሪካ መንግስት መካከል የተደረሰውን የሚስጥር ስምምነት በጽሁፍ ማጽደቃቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት መግለጫ የቀብር ስነ ስርዓቱ ሲባል ለኢራን 1 ሳምንት እረፍት መስጠታቸውን በምጸት ተናግረዋል። ይህ የሚያሳየው ሀገሪቱ መረጋጋትን ለመፍጠር ከጀርባ እየተደራደሩ መሆኑን ይሆናል። በኢራን መሪዎች ዘንድ ግን አሁን እስራኤል ጥቃት በመፍራት ስሜት መኖሩን ነው። አያቶላህ አሊ ካሚሊ በቀብር ስነ ስርዓቱ በ6 ቀናት የሚቀጥል ሲሆን አስክሬናቸው በቴሄራንና በሌሎችም ሀገራት እንደሚዞር ታውቋል። ከቴሄራን ወደ ቅዱስ ሀገራቸው ቆም በመቀጠልም በኢራቅ ወደሚገኘው ወደ ሼሃ ቅድስት ቦታ ናጃፍ እና ከርላድ በተባሉ አካባቢዎች እንደሚሄዱ ይታወቃል። በመጨረሻም በማሻሃድ ከተማ ያርፋል። ነገር ግን ዋና ጥያቄው የሚሆነው ኢራን በውስጥ ፖለቲካ ወዴት እያመራች የሚለው ነገር ነው። የበላይ መሪዋ በአካል መጥተው ህዝቡን ካላነጋገሩትና ታማኝነታቸው ካላረጋገጡ ሀገሪቱ ወታደራዊ ክንፍ IRGC እና የሃይማኖት መሪዎች መካከል የስልጣን ሽኩቻ ሊነሳ ይችላል የሚል ስጋት አለ። ኢራን ጦር አዛዥ አሜሪካና እስራኤል በዚህ የቀብር ሳምንት ምንም አይነት ስህተት እንዳይሰሩ፣ ከሰሩ ግን ጠንካራ አጸፋዊ እርምጃ እንደሚጠብቃቸው አስጠንቅቀዋል። ኢራን አዲሱ መሪ አለመታየታቸው ለአካባቢው ሰላም ምን ትርጉም አለው? እስራኤልስ በድብቅ ቦታቸው ላይ ጥቃት ልሰነዘር ትችላለች? ቀጣይ የምናየው ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ እናመሰግናለን።